Aim it and pull the trigger. ከሽጉጥ ተተኩሶ ኢላማውን የመታ ጥይት ከመታው ቁስ አካል ውስጥ ተመልሶ ወጥቶ ወደ ሽጉጥ አፈሙዝ ሲመለስ አይታችሁ ታውቃላችሁ? ጥያቄው ግራ ቢያጋባም ክሪስቶፈር ኖላን ግን በ2020 ተሰርቶ ለእይታ በበቃው ድንቅ ፊልም ውስጥ የፊዚክስ ሕግ እንዲታመን በማይሰም ተገላቢጦሽ አሳይቶናል። ውድ ፊልም አፍቃሪያን፣ ዛሬ በፎከስ ዞን ይህንን ለብዙዎች ማራኪ ነገር ግን ፍጹም ግራ አጋቢ የሆነ ድንቅ ፊልም እንዲሁም ስለ ምስጢራዊ የጊዜ ተገላቢጦሽ ወይም ኢንቨርዥን እናትታለን። ቪዲዮውን እስከ መጨረሻው በማየትና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑ። ፊልሙ የሚጀምረው በአንድ የኦፔራ ሃውስ ጥቃት ነው። አንድ ማንነቱ ያልታወቀ የሲአይኤ ወኪል ዓለምን ሊያጠፋ የሚችልን አደጋ ለማቆም በሚደረግ ፈተና ውስጥ ያልፋል። ይህ ወኪል ፕሮታጎኒስት ይባላል። ከዚህ ፈተና በኋላም ቴኔት ወደሚባል ምስጢራዊ ድርጅት ይቀላቀላል። የዚህ ድርጅት ዓላማም አንድ ነው፣ እሱም ከወደፊት የሚመጣን የሶስተኛ ዓለም ጦርነት ማስቆም። ነገር ግን ይህ ጦርነት ከምናውቀው የኒኩለር ጦርነት የተለየ ነው። ይህ ስሙን እንኳን በግልጽ የማናውቀው ሰው ዓለምን ከተጋረጠባት አደጋ ለማዳን የተመረጠ ወታደር ብቻ ሳይሆን የታሪኩም ጸሐፊ ጭምር ነው። ፊልሙን ስንጀምር ይህን ሰው ልክ እንደኛ ግራ የተጋባ ሰው ነው አድርገን የምንረዳው። ወደ ውስጥ ጠልቀን በገባን ቁጥር ግን ሰውየው ከጥያቄ ይልቅ ተግባር ላይ የሚያተኩርና ጉዞውን ደግሞ ግራ ከተጋባ ተላላኪነት በመነሳት ዓለምን ወደሚመራ ጀግንነት ትግል እንደማድረግ እንረዳለን። ፕሮታጎኒስቱ ምርመራውን ሲጀምር አንድ አስደንጋጭ ነገር ይረዳል። ወደፊት የማይሄዱ ይልቁንም ወደ ኋላ የሚመለሱ ቁሶች። ይህ ነገር ኢንቨርዥን ይባላል። ወደፊት በሚሮጥ ዓለም ውስጥ ወደ ኋላ የሚመለስ ጥይት፣ የሚቀጥል በረዶና የሚቀዘቅዝ እሳት። ከዚህ ሁሉ ሴራ ጀርባ ግን አንድ የሩሲያ ባለ ሀብት አለ፣ ሳተር በበሽታና በብቸኝነት የተሰቃየ እኔ ከሌለው ዓለም መኖር የለባትም የሚል አደገኛ አስተሳሰብ ያለበት ሰው ሲሆን የጊዜ ተቃራኒ ጉዞን የሚጠቀመውን ለስልጣን ብቻ ሳይሆን ካለፈው ህመሙ ለመዳን ሲል ነበር። እናም ከወደፊት ሰዎች ጋር በመገናኘት ዓለምን ወደ ኋላ መልሶ ለማጥፋት እየሰራ እንደነበር እንረዳለን። ታሪኩ እየገፋ ሲሄድ አንድ ለፕሮታጎኒስቱ ቁልፍና ታማኝ የሆነ ሰው እንተዋወቃለን፣ ኒል የዚህ ታሪክ እውነተኛ ኮከብ እንዲሁም ሁልጊዜም ከነገሮች ሁሉ አንድ እርምጃ ቀድሞ የሚገኝ ሰው ነው። እናም ፕሮታጎኒስቱና ኒል የሳተርን እቅዶች ለማክሸፍ ወደ ኋላ መጓዝ ይጀምራሉ። ታዲያ እዚህ ጋር ነገሮች መወሳሰብ ይጀምራሉ። በአንድ ትዕይንት ላይ መኪኖች ወደ ኋላ ሲነዱ፣ ሰዎችም ወደ ኋላ ሲተነፍሱ እናያለን። በመጨረሻው ትዕይንት ደግሞ የቴኔት ሰራዊት በሁለት ተከፍሎ ቀዩ ቡድን ወደፊት ሲሄድ፣ ሰማያዊ ቡድን ደግሞ ከበፊት ተነስቶ ወደ ኋላ ሲመጣ ይታያል። ይህ ቴምፖራል ፒንሰር ይባላል። ጠላትን በሁለት አቅጣጫዎች የማጥቃት ስልት ነው። ታዲያ በዚህ ሁሉ ትዕይንት ውስጥ ኒል የፕሮታጎኒስቱን የወደፊት ማንነት ጠንቅቆ የሚያውቅ፣ ለዚህም በጊዜ ውስጥ ወደ ኋላ እየተጓዘ ጓደኛውን የሚጠብቅ ቁልፍ ሰው እንደሆነ እንረዳለን። ነገር ግን ተመልካችን አፍ የሚያስከፍት ትልቅ ሚስጥር ይገለጣል። ኒል ለፕሮታጎኒስቱ ያለውን እውነት ሁሉ ይነግረዋል። ራሱ ፕሮታጎኒስቱ የቴኔት ድርጅት መስራች እንደሆነ፣ እንዲያውም ኒልንም ቀጥሮ ወደ ኋላ የላከው ራሱ እንደሆነ ብሎም ለሱ የጓደኝነታቸው መጀመሪያ እንደሆነ፣ ለኒል ግን የመጨረሻው እንደሆነ ነግሮት ሲሰዋለት፣ እኛ ደግሞ የታሪኩ ማብቂያ ነገር ግን የወደፊቱ መጀመሪያ እንደሆነ ያሳውቀናል። እዚህ በእኛ እውነተኛ ዓለም ውስጥ ወደፊት ብቻ የሚጓዝ ወንዝ ነው። ነገር ግን በቴኔት ዓለም ውስጥ ጊዜ ወደፊትም ሆነ ወደ ኋላ መጓዝ የሚቻልበት መንገድ ነው። ይህ ፊልም ስለ ጊዜ ጉዞ ወይም ታይም ትራቭል አይደለም፣ ስለ ጊዜ ቁጥጥር እንጂ። በዚህ ፊልም ያለፈው ዘመን ገና አልተጻፈም፣ የወደፊቱም ገና አልተወሰነም። ማለትም በዚህ ፊልም መሰረት ወደ ኋላ መመለስ ማለት ልክ እንደ ታይም ማሽን ወደ ቀድሞ ጊዜ መመለስ ሳይሆን ይልቁንስ አሁን ባሉበት ሰዓትና ጊዜ ሆነው በዙሪያ ያለን ዓለም ወደ ኋላ እንዲሄድ ማድረግ ነው። በአጠቃላይ ቴኔት ማለት እይታ ነው። ዓለምን ወደፊት ብቻ ማየት ሳይሆን ወደ ኋላን ተመልሶ መረዳት። በፊልሙ ጸሐፊ ክሪስቶፈር ኖላን በዚህ ፊልም አይምሯችንን ሊያሰፋ ይሞክራል። ውድ ተከታታዮች፣ ለዛሬ የነበረን አጭር ዳሰሳ በዚህ መልኩ እንጨርስ። በቀጣይ ቪዲዮ በሌላ አዲስ ዳሰሳ እስክንገናኝ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ በማድረግ ድጋፋችሁን አሳዩን። ሰላም።